ይሄዳለው እንጂ አንቺን ተከትዬ ባደርሽበት ላድ በዋልሽበት ውዬ በአካል በመንፈሴ መች ለይሻለ የስልክ ስክሪን ተመታ። ታዩን ክትበል እኔ ከሄድኩ በኋላ ልትናደድ ነው? ለምን እናድዳለሁ? እኔን እያየ ስልክህን ስለሰበርከው እኮ ለዛ እኮ ነው ማልናደደው። ማለት ይሄን ውበት አይቼ ስልኬን አለመጣል አልችልም። ቢሰበርም ችግር የለም። እሺ እንዳልክ ተጠንቀቅ። በኋላ ከሚቆጨኝ ስልክሽን ስጪ። ስልክ አልወድም፣ ስልክ የለኝም። በጣም ይቆጨኛል ነገ ካጣውሽ። እኔ ላገኘህ እንደምፈልግ በምን እርግጠኛ ሆንክ? እሱ አያሳስበኝም። እንዴት? ሰው ስትወጂ የዛን ሰው ስሜት አሰበሽ አይደለም የምትጓዡ። መቼስ አሁን በአሁን ወደድኩሽ አትለኝም። ወደድኩሽ። ቀልደኛ። ዓለም ላይ አብዛኛው ነገር ድንገት ነው የሚፈጠረው። ምን ማለት ነው ይሄ? ሰው የሚሞትበትን ቀን አያውቀውም። ድንገት ነው የሚሞተው። አዎ በፕላን የሚወለድ ብዙ ሰው አለ። አብዛኛው ሰው ግን የሚወለደው በድንገት ነው። ይሄን ሰው ልውደድ ብለሽም ፍቅር አይዝሽም። የምታፈቅሪውን ሰው የምታገኘውም በድንገት ነው። በአጋጣሚ ታምናለህ? አዎ በደንብ። እንግዲያውስ አጋጣሚ ያገናኘናል። አጋጣሚው እንዳለ ሆኖ የሆነ ፍንጭ ንገሪኝ አንቺንም ማገኝበት። ነገ 11 ሰዓት ከስራ እወጣለሁ። ታዲያ የት ልጠብቅሽ? ሁሉም እኮ አይነገርም። ሁሉም አይነገርም። 11 ሰዓት እዚሁ ጠብቅሻለሁ። ደምቀሽ ትታያለሽ፣ ደሞ እንዴት ታምሪያለሽ። አንቺማ ምን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን አልችል ብያለሁ፣ ተከትዬሽ መጥቻለሁ። ደሞ ነገን በሄድሽበት ይሄዳለሁ። እኔ ግን አልችል ብያለሁ፣ ተከትዬሽ መጥቻለሁ። ደሞ ነገን ደድኳ ፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ ሃይ ትናንት የለበስከው ልብስ ነው የለበስከው ዛሬ? እዚሁ አድረ ነው? በደንብ አይተሽኛል ማለት ነው? አዎ አይቻለሁ በደንብ። ትናንት በደንብ ያየሽኝ ስላልመሰለኝ ምናልባት ከጠፋሁብሽ ብዬ ነው እንደዚህ ለብሼ የመጣሁት። አንቺስ እንዳልጠፋብሽ ነው እንደዚህ ለበሽው? ጥሩ እሺ፣ እንገናኛለን። ቻው ምሩ። ይቅርታ እንዴ? አቤት። ስሜ እንዴት አወቅሽው? የማ ያንተን? ኧረ አላውቀውም። አሁን እኮ ምሩ አልሽኝ እኮ። ትናንትና ነው አይነገርከኝ? ትናንት ስለኔ ስም አውርተናል። በሚገባ ትረሳለህ እንዴ? ይቅርታ እንዴ? አቤት። እሺ ስምሽን ንገሪኝ። ነገ 11 ሰዓት ልቡ ላይ ተቀምጣ ፋቀችው ይበሉኝ ልቡ ላይ ተቀምጣ ወደድኳ ፈቀርኩሽ ወደድኳ ፈቀርኩሽ መንፈሴን እስካታ አንቺ በስመ አብ አንተ አስደነገጥከኝ እኮ። ደንባራ ምን ያደናብርሻል?
አንቺ ልጅ በቃ በዚህ ልጅ ፍቅር ማበድሽ ነው አይደል? እንኳን ስሙን አጠራልኝ። ምህረታብ ይባላል። የሰፈሩ ልጆች ደግሞ ምሩ ይሉታል። ስሙ ሲያምር አበደም ይበሉኝ በፍቅር ሰከረ አበደም ይበሉኝ 10,000 ፎሎወርስ በነፃ ደግሞአለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል። እንዳያመልጦት ሰምተዋል። 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ። ፒስ መውደድ ነው የማነብብሽ ፍቅር ነው የማይብሽ በማንም ሳትለውጭኝ ራስሽን ምትሰጭኝ አይታይ ውለታሽ ያረግሽው አብረን ነው ስጦታሽ የማይጠፋ ፍቅር ይቅርታ እንዴ የመውደድ ራቤን ማሰብሽ ሲሞላው ቆሻሻ ይታየ አምልጠሽኛል ብዬ ተስፋ ቆርጬ ነበር። አርፍዳል። እየጠበቅሽ ነበር? አይ ከስራ ዘግቼ ነው ወጣሁት። ለዛ ነው የደረስኩት። እሰይ እንኳን ዘገየሽ። ለኔ ሲልሽ ነው። በጣም ፈጣን ነው። ጊዜና ቆንጆ ሴት ላይ መንቀራፈፍ አያዋጣም። አንዴ ከሄዱ ነው። የፍቅር መስፈርት ቁንጅና ነው? ቆንጆ ነገር የሚጠላል? አይ ቆንጆ ባሉን በአንተ የመወደድ እድል እንደሌለኝ ሳስብ እጉዴ ፈላ ያስብለኛል። አትከፊ። ቆንጆ ሆነሽ ነው የተፈጠርሽው። ቆንጆ ባሉን ብሎ ለመከፋት አልታደልሽ። ያልኩት አልገባህም? እኔ ለማለት የፈለኩት ገብቶኛል። ግን እንዳየውሽ ሊስበኝ የሚችለው መልክሽ ነው። አብሬሽ እንድቀጥል የሚያደርገኝ ደግሞ ባህሪሽ ነው። ገባኝ። እንደ መልኬ ባህሪ ካላማረ ተበላው ማለት ነው። በሚገባ እሺ እንገናኛለን። ዛሬም ስምሽን አትነግሪኝ? ነገ 11 ሰዓት ስቀልድ ነው። ቤዛ እባላለሁ። የኔን ስም ታውቂዋለሽ? አዎ ስም በጣም ነው ደስ የሚለው። የአብ ምረት። በምረቱ ነው ያለሁት። እንገናኛለን። ስልክሽን አትሰጪኝም? ነገ 11 ሰዓት። ነገ 11 ሰዓት አላረፍድም። እንዳታረፍድ። ኧረ ቤዛ ምን እየሆንሽ ነው? ቆይ ማን ነው እንደዚህ ልብ የሰጠሽ? ውለታሽ ባንድ ላይ እንዳይሆን ያስፈራል። ቻው። 10 ደቂቃ አርፍደሻል። ደቂቃም ትቆጥራለህ? አዎ ከምትወጁ ሰው ጋር ስትሆኚ እኮ እያንዳንዷ ሰከንድ ትርጉም አላት። እውነት ነው። እውነት ነው? አዎ ምን ነው? አንቺም ወደሽ ታውቂያለሽ? ሰው አይደለም? እኔም እኮ ስሜት አለኝ። በጣም ነበር የምትወጂው? አዎ አሁንም ወደዋለሁ። አይ አሪፍ ደስ ይላል። እሱ ይገርምሃል እንዴ? መውጫ መግቢያውን ሰዓቱን እያወቅኩ ተደብቄ ያው ነበር። ታድሎ ባንቺ መወደዱ። እኔም ታድዬ እሱን የመሰለ ሰው መውደድ መቻሌ። ያልገመትኩት ባህሪ ሸይን ነበር። የቱን? አፍቃሪ መሆንሽን። አፍቃሪ አልመስለም? አዎ አፍቃሪ እንዴት ነው የሚመስለው? እንጃ ብቻ አትመስይም። ታዲያ ምን ላይ ናችሁ? አትቸኩል አላልኩም? አው ቸኩላለሁ። ግን ተስፋ የሌለኝ ከመሰለኝ በመጥፋትም አልታመም።
እንደዛ ከሆነ ፈሪ ነህ ማለት ነው። እንዴት? ለምትወደው ሰው ዋጋ መክፈል አለብህ። ካልሆነ ብዙ ነገር ያመልጣል። ማን ነው ግን አይዞሽ ያለኝ? ማን ነው እንዴ ልብ የሰጠኝ? ምን ሆነሻል? አንቺ እስካገኝ ድረስ ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፉ። ለሱ ደግሞ እኛ አለንልዎት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት፣ ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪ የሆስቲንግ አገልግሎት እኛ ጋር ያገኛሉ። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ አለ። ያምሩ። ምሩ ጠፍተሃል። አዎ ባለፈው ብዬሻል ነበር። ምን አልከኝ? ተስፋ የሌለው ነገር ላይ ተስፋ መጣል ትርፉ ህመም ነው። ህመም ትፈራለህ? አንቺ አትፈሪም? እኔ ነኝ ቀድሜ የጠየቅኩ። እዚህ ምድር ላይ እንደ ጉዳት የምፈራው ነገር የለም። አትፍራ። ምንም ነገር ቦታ እንደሰጠው ነው። እስኪ ተጋፈጠው። ከመረረ ማየት ይቀራል፣ ግን እስኪ መራ አልጠበቅም። እንዳልኩሽ መሸሽ ላይ ጥሩ ነኝ። ስለዚህ ችግሮችን የምትፈታቸው በመሸሽ ነው ማለት ነው? አዎ። ስትሸሽ ማጣት ነው፣ ስትጋፈጥ ግን ወይ ማጣት ነው ወይ ማግኘት ነው። ጓደኛ ያላትን ልጅ ወድጄ ምን ይሁን ብዬ ነው የምጋፈጠው? ቤዚ ጓደኛ እንዳላት እርግጠኛ ነህ? ያው የምትወደው ሰው እንዳለ ነግራኛለች። የምትወደው ሰው አለ ማለት ጓደኛ አላት ማለት ነው? ጓደኛ ኖራት አልኖራት ልቧ ላይ ሰው ካለ ምን ዋጋ አለው? ነገ 11 ሰዓት ትመጣለህ? እኔ እንጃ፣ ካስቻለኝ ግን አልመጣም። የከረመው ሰዓት እንዴት ይመስልሻል? ማፈቅረው በድብቅ የማየው ሰው ከኔ ፍቅር እንደያዘው አወቅኩ፣ ግን ፈራሁ። የወደደኝ መስሎት ቢሆንስ? ወይ ደግሞ እኔ ቀድሜ እንደምወደው ሰው ቢጠላኝስ? ሲጨንቅ የከረመ ፍቅር አቤት ተስፋ አለት የከረመ ፍቅር እዚህ ባለ ጊዜ መጨነቅ አይቀርም። ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ አይተክተው። ስልክን ረስተህ ሄድክ። አንቺን ሲያይ መጀመሪያም ከኔ ጋር መሆን አልፈለገም ነበር፣ ከእጅ ወድቆ ነበር። አሁንም መሄድ አልፈለገም፣ እኔ ጋር ቀረ። ግን ባለቤቱ እኔ ነኝ። አጉል ምኞት ነው የተመኘው። ምሩ፣ የማፈቅረው ሰው አንተ ነህ። ተደብቄ የማየው ሲገባ ሲወጣ የምከታተለው ሰው አንተ ነህ። ምን? አዎ፣ አታምነኝም። እንደዛ የማፈቅር ልጅ ፊቴ መተህ ስታይ ወደድኩሽ ስትለኝ መውደዴን መናገር ፈራሁ። ተይ እንጂ ቤዝ፣ ባትወጂኝ እንኳን ስሜቴን አክብሪልኝ። አየህ፣ እንደማታምነኝ አውቄ ነበር። ለዛ ነው ማፍቀሬን መናገር የፈራሁት። ምኑን ነው ማምንሽ? ህይወቴ ላይ ሰው አለ፣ በጣም ማፈቅረው ሰው አለ ያልሽው እኔ ነኝ። ይሄን ነው ማምንሽ? አንተን ከማወቄ በፊት ካንተ ድብን ያለ ፍቅር ይዞኝ ነበር። ይሄን ነው ማምንሽ? የማልጠግብሽ ሆነሻል ልምዴ ውዴ ውዴ ቺ ፍቅር አጉል ምኞት ነው የተመኘው። ባለቤቱ እኔ ነኝ። ምሩ፣ አቤት።
አንተን ነው የማፈቅረው። አውቃለሁ። እስክትነግሪኝ እየጠበቅኩ ነበር። ተፈጥሮ ነውና ይነጋል ይመሻል። አንዳንዴ የምንፈራው ነገር በተቃራኒው ሊሆን ይችላል። አይኔ ግን በስስት ጨፍኖ ያይሻል። በስተመጨረሻ ከፀጉርሽ ቅንጣት ናንዲቷን ዘለላ ስትወድቃ ያሳየ ይከፋኛልና